አይ ቲንክ ናንሲ ማን የምትባል ትልቅ ፕሮፌሰር የስታንፎርድ አይ ዶንት ኖ ወይ ሃርቫርድ ብቻ ናንሲ ማን ብሎ ሰው ሰርች ቢያደርግ ሪሰርቹን ያገኘዋል። አሁን ያልሽው ነው የተፈጠረው ምንድነው 3 የተለያየ ግሩፕ ላይ 20 ሰዎች አድርጋ በጣም በሱስ የተጠቁ ሰዎችን ጥናት ነው ያደረገችው እና የመጀመሪያዎቹ ላይክ ዝም ብላ ስብከቶች እንደዚህ እንዲለወጡ የሚያደርጋቸው ንግግሮች ምናምን እንዲያ አደረገቻቸው። ደን እነዚህ ሰዎች መንፈሳዊ ነገር አይተው ምናምን ፕሮሚስ ይገባሉ ምናምን ግን በማግስቱ ይተውታል። በቃ እንዲህ ያደርጋል ምናምን ይሉና እንትን ይላሉ በቃ አይቀጥሉበትም። ሁለተኞቹ ግሩፖች ደግሞ በሚወዷቸው ሰዎች መጡባቸው ከዛ ሱስ እንዲወጡ ማለት ነው። እና ለምሳሌ በቃ ለሚስቶቻቸው ቃል ይገባሉ ኦር በልጆቻቸው በቃ እኔ ለልጄ ስል ይሄን አላደርግም ከዚህ በኋላ ይህን ሳደርግ አታገኙኝ ምናምን ብለው ቃል ይገባሉ በሰዎች ፊት ምናምን። ከዛ እነዚህ ሰዎች ሱሱን ያቆማሉ። ግን የሚገርምሽ ከተወሰነ ጊዜ በኋላ ግን መልሰው ይጀምሩታል። ከነዛ ግን ይሻላሉ። ገባሽ? ላይክ የሆነ 6 ወር ኦር ሜቢ ዓመት 2 ዓመት ምናምን ይቆዩና ይመለሱበታል። ሜቢ ውሏቸው ይሆናል የሚመለሳቸው ጓደኞቻቸው ኦር ምናምን። ግን ለቤተሰባቸው ሲሉ ስለሆነ የሆነ እየቆረቆራቸው ይገቡበታል። ከዛ ከገቡ በኋላ ሁለተኛ ጊዜ ግን ከገቡ በኋላ ለራሳቸው የሚሰማቸው ሰልፍ ኢሜጅ ይቀየራል፣ ዝቅ ያላል። ለምን? ፕሮሚስ ገብቼ ፕሮሚስን አልጠበቅኩም። ስለዚህ ከዚህ በኋላ እኔ ፕሮሚስ መግባት የለብኝም ከዚህ ሱስ መውጣት አልችልም ወደሚል ማይንድሴት ይከታል። ራሳቸውን መውቀስ ውስጥ ይገባሉ። ሶስተኛዎቹ ደግሞ የሚገርምሽ እነዚህ ጥናት የተደረገባቸው 20 ሰዎች በራሳቸው እንዲነሳሱ የህይወት ክህሎት ስልጠና ነበር የተሰጣቸው። ማለት አላማቸውን እንዲያውቁ፣ ፊውቸራቸውን ነገ ህልማቸውን እንዲያስቡ፣ ምንድነው ማድረግ ምንድነው ማሳካት የሚፈልጉት፣ ምን አይነት ቦታ ራሳቸውን ማግኘት ይፈልጋሉ። እንደዛ ማሰብ ሲጀምሩ አሁን ያሉበትን መጠየፍ ይጀምራሉ። ይሄ ሱሱን ምናምን በጣም ጎትቶኛል፣ ለካ እስር ቤት ውስጥ ነኝ። ለካ አንዳንድ ጊዜ ምን መሰለሽ መስታወት ፊት ራስሽን ስታዩ በትክክል ራስሽን ለመረዳት ከፈለግሽ ከዛ በላይ ማንም ምስክር አይሆንም። ለካ አሁን እነዚህ ሰዎች ያሉበትን መስታወት አዩት። ለካ ሱሱ ነው ባለሁበት ቆሜ እንድቀር ያደረገኝ፣ በምፈልገው ልክ እንዳልለወጥ ያደረገኝ ማለት ጀመሩ። ዘን የእውነት ለውጥ ጀመሩ ማለት ነው። ባይዘው ሰው አላማ ሲኖረው ሁሉንም ሊሚቴሽኖቹን መበጣጠስ ይችላል።